አንድ ክርስቲያን ንስሐ አባት የሚይዘው በደስታው ጊዜ ድግስ አድማቂ፣ በሐዘኑ ጊዜ ቀብር አስፈጻሚ እንዲሆኑለት አይደለም። እንግዲህ አንዳንድ እውነቶች ቢመሩም እንቀበላቸዋለን። ኦርቶዶክሳዊ ክርስቲያን ንስሐ አባት የሚይዘው ወንጌል ለመማር ንስሐ ለመግባት ወደ ቀደመ ክብሩ ለመመለስ በኃጢአት ወድቆ ከሆነ በንስሐ ለመመለስ እንጂ እንዲሁ ዝክር ላይ ጠርቶ ብቻ ዝክርን ለማስባረክ አይደለም። ይሄ በጣም ሊታሰብበት የሚገባው ነው። በ2018 ዓመተ ምህረት ኦርቶዶክሳውያን እኛ አባቶቻችን አንደኛ በደንብ በአግባቡ መቅረብ ይገባናል። በአግባቡ መቅረብ ማለት የአባትነት ልኩን በጠበቀ መንገድ ማለት ነው። መስመሩን ሲያልፍ ሌላ ችግርም ስለሚመጣ እና በዚህ መንገድ ኦርቶዶክሳውያን አባቶቻችን ቀርበን ወደነሱ ስጋው ደግሞ የምንቀበልበት ሀብተ መንፈስ ቅዱስን የምናጸናበት ሊሆኑ ይገባል። በተረፈ ግን ስንሞት ብቻ ቀብር እንዲፈጽሙልን ሰርግ ስናረግ ወይም ድግስ እንደግስ ክርስትና ስናነሳ ብቻ ማዕድ እንዲባርኩልን በትክክል አይደለም። የአባቶቻችን የካህናት አገልግሎት ማዕድ ላይ ሳይሆን ሰማያዊ ምስጢር ላይ ነው። ይሄ በደንብ ሊታወቅ ይገባል። ማንክደው እውነት ነው። ማንክደው እውነት የአባቶቻችንም ድርሻ ምዕመናን ያስገቡትን ገቢ ይሄን ያህል ገቢ እኮ ሰጡ፣ ይሄን ያህል ገንዘብ ሰጡ የሚለው አይደለም። የአባቶቻችን ክብራቸው ሰው ነው። የካህናቱ ክብራቸው መጠናቸው ሰው ነው። የትኛው ሰው ዳነ፣ የትኛው ጠፋብኝ፣ እንዴት አድርጌ ልመልሰው ነው እንጂ ምን ያህል ሙዳየ ምጽዋት ምን ያህል ገቢ ቆጠረን የሚለው በጣም ኋላ የሚመጣ ነገር ነውና በጣም አንድ ቶማስ አኩናስ የሚባል የካቶሊክ ሊቅ ነበረና ፓትሪያርክ የነበሩ በዘመኑ የነበሩ አንድ ፓትሪያርክ በቤተ ክርስቲያኑ በርካታ ገንዘብ ሲቆጠር ይመለከቱና ቶማስን ጥሩልኝ ብለው አስጠሩና ቶማስ አየ በጣም ዛሬ በጣም በርካታ ገንዘብ ቆጥረናል። ቤተ ክርስቲያን እንደ ድሮ እንደ ጥንቱ ወርቅና ብር የለኝም አትልም አሉት። ማለት የሐዋርያት ሥራ ምዕራፍ 3ን ስታነቡ ወርቅና ብር የለኝም ያለኝን እሰጥሃለሁ ብሎ በክርስቶስ ስም ተነስ ሲለው ታስታውሳላችሁ፣ የቅዱስ ጴጥሮስን ታሪክ ማለት ነው። ያንን አንስተው ቤተክርስቲያን እንደ ጥንቱ ወርቅና ብር የለኝም አትልም አሉት። ይህ ቶማስ አኩናስ በጣም የሚያስደንቅ ምላሽ ነው የሰጣቸው ለፓትርያርኩ። አዎ ቅዱስ አባታችን እንደ ቀድሞ እንደ ጥንቱ ቤተክርስቲያን ወርቅና ብር የለኝም አትልም፣ ግን እንደ ጥንቱ ቤተክርስቲያን በኢየሱስ ክርስቶስ ስም ተነስና ተመላለስም አትልም ብሎ መለሰላቸው። እና ይሄ በጣም የሚያስደንቅ ትልቅ የሆነ ኃይለ ቃል ስለሆነ እኛ ኦርቶዶክሳውያን ክርስቲያኖች ወደ አባቶቻችን የምንቀርበው ገንዘብ ተኮር ወይም ጥቅም ተኮር አይደለም። አባቶችንም ወደኛ ሊቀርቡ የሚገባው ገንዘብ ተኮር አይደለም፣ ክርስቶስን እንዲያገናኙ ስለሆነ በ2018 ዓመተ ምህረት ወደ አባቶቻችን የምንቀርብበት ስጋው ደግሞ የምንቀበልበት በልጅነት የምንከብርበት ርቀታችን ጠቦ መንፈሳዊ ልጅነትና መንፈሳዊ አባትነታችን ጸንቶ ከኃጢአት ከርኩሳት የምንርቅበት ወቅት መሆን ስላለበት ሁላችሁም አስቡበት። የቅዱስ ጴጥሮስን አደራም ታስታውሳላችሁ አይደለ? ጌታችን ለቅዱስ ጴጥሮስ ግልገሎችን፣ ጠቦቶችን፣ በጎችን ጠብቅ ብሎ ከሕፃናት ጀምሮ እስከ አዋቂ ድረስ ትልቅ ኃላፊነት ተሰጥቶናል ማለት ነው። ትልቅ ለአባቶቻችን ለካህናት ተሰጥቷል። እኛም እንደ በግ መጠበቅ አለብን። እረኛ በጎቹን ወደ ለመለመ ሳርና ወደ ጠራ ውሃ ያሰማራል። ይሄ የእረኛው ድርሻ ነው። በጉ ደግሞ የቀረበለትን ሳርና ውሃ መጠቀም አለበት። ሳሩን ይግጣል፣ ውሃውን ይጠጣል። ሳሩን አልግጥም ውሃውን አልጠጣም ካለ ሊሞት ነው አይደለ? ልክ እንደዚሁ አባቶቻችን ንስሐ እንድንገባ ስጋው ደግሞ እንድንቀበል እንድንጾም እንድንጸልይ አስራት እንድናወጣ መንፈሳዊ ተግባራትን ሲያዙን እምቢታ በራሳችን ላይ ሞት እየፈረድን ነው። ሞት እየፈረድና እኛም የልጅነታችንን ድርሻ አባቶችም የአባቶችን ድርሻ የመጠበቅ ኃላፊነት የማስተማር ግዴታ አለባቸው። የመማር ግዴታ አለብን። በዚህ መንገድ ከሆነ ዘመኑን ማሻገር እንችላለን። በተረፈ ግን ኦርቶዶክስ አትበጠስም የህዝብ ቁጥሯን ይሄ ማታ ጉባኤ ላይ የሚበራውን ሻማ እያየን እኛ እኮ ብዙ ነን የሚለው አያዋጣም። ግብጽም እንደዛው ነበረች፣ ቱርክም እንደዛው ነበረች። በርካታ ሀገራትን ብንጠቅስ በቁጥር ብዙ ነበሩ። ህንድም እንደዛ ነበረች። ግን ትምክህት ብቻውን የትም ስለማያደርስ ስራ መስራት ይጠበቅብናል። አባቶቻችንም ድርሻቸውን ይወጡ፣ እኛም ድርሻችን እንወጣ፣ ቤተክርስቲያንን አብረን እናሻግራት የሚል መልእክቴን አስተላልፋለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ይስጥልን።